ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ፍሬሽማን ጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚልን ኮርስ እየተማማርን እንገኛለን። ዛሬ እንግዲህ ቻፕተር ስሪን እንጀምራለን። ቻፕተር ስሪ የሚያወራው ዘ ቶፖግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ነው። በኢትዮጵያ እና በአፍሪካ ቀንድ አካባቢ የሚገኙ ሀገራቶች የመሬት አቀማመጣቸው ምን ይመስላል የሚለውን ነው እንግዲህ የሚያወራው። በመጀመሪያው ፓርት አንዳንድ ነገሮችን አንስተን ለማየት እንሞክራለን። እስከ ፍጻሜ ድረስ አብራችሁን ቆዩ። The topography of Ethiopia is largely determined by the geologic activities in the Cenozoic era ማለት አብዛኛው በኢትዮጵያ ላይ የተፈጠሩ የመሬት አቀማመጦች በሴኖዞይክ ኢራ ላይ በተካሄዱ ጂኦሎጂካል አክቲቪቲዎች ናቸው ማለት ነው። ዘ ላንድ ፎርም ኢዝ ካራክተራይዝድ ባይ ግሬት ዳይቨርሲቲ ማለት የመሬት አቀማመጡ ደግሞ በጣም ብዙ አይነቶች ናቸው የተፈጠሩት ማለት ነው። ምን ምኖች አሉ? ፎር ኤግዛምፕል ዜራል ፍላት ቶፕድ ፕሌቶስ አሉ። በጣም ፍላት የሆኑ ኤሪያዎች አሉ። ሃይ እና ኤንድ ሩጌድ ማውንቴን አለው። በጣም ወጣ ገባ ከፍ ያለ ወጣ ገባ የሞላበት ተራራ አለ። ዲፕ ሪቨር ጎርጅስ ኤንድ ቫስት ፕሌንስ እነዚህ ነገሮች አሉ ማለት ነው። አልቲቲዩድ ደግሞ ከፍታን ስናይ ከ125 ሜትር ቢሎ ሲ ሌቭል አንስቶ ከባህር ጠለል በታች ከ125 ሜትር አንስቶ ይህን ደግሞ ኮባር ሲንክ የሚባልበት ቦታ እስከ ሃይስት ማውንቴን ራስ ዳሽን የምንለው የሀገራችን ትልቁ ተራራ እስከ 4660 ሚን አቦቭ ሲ ሌቭል ሜትር አቦቭ ሲ ሌቭል ድረስ አለ ማለት ነው። ዊች ኢዝ የማውንቴን ራስ ዳሽን የምንለው ከአፍሪካ አራተኛ ትልቁ ተራራ ነው ማለት ነው። ማውንቴን ነው። ኢትዮጵያ ዘ ላርጀስት ፕሮፖርሽን ኦፍ ኢሊቬትድ ላንድ ማስስ ኢን አፍሪካ ማለት ነው። ሶ ኢትዮጵያ በአፍሪካ ውስጥ ብዙ ተራሮች ብዙ ከፍታ ያሉ ካለባት ሀገራቶች መካከል ቀዳሚዋ ነች እና በዛም ምክንያት ስሟ ምን ይባላል? ሩፍ ኦፍ ኢስት አፍሪካ ትባላለች ማለት ነው። ሞር ዛን 50% ኦፍ ኢትዮጵያ ላንድ ማስስ above 1000 meters of elevation and about 22% is more than 2000 meters above sea level ማለት ነው። ከ50% በላይ የሚጠጋው የሀገራችን የመሬቱ ክፍል ከ1000 ሜትር በላይ ነው ከፍታቸው ሲታይ ማለት ነው። ከባህር ጠለል በላይ ከ22% በላይ ደግሞ ከ2000 ሜትር በላይ ነው። በዛም ነው ሩፍ ኦፍ ኢስት አፍሪካ የተባለችው። እነዚህ ሃይላንድ ኤሪያዎችን ካራክተሪስቲክ በምናይበት ጊዜ ምን አይነት ነው? ሞዴሬት እና ሃይ አማውንት ኦፍ ሬኒፎል ያገኛሉ። የተመጣጠነ እና በዛ ያለ ደግሞ የዝናብ መጠን ያገኛሉ። እነሱም ደግሞ ግሬተር ዛን 600 ሚሊ ሜትር ፐር ይር አለ። ሎር ሚን አኑዋል ቴምፕሬቸር አለ። በአመት ሚን ወር አቭሬጅ የሚመዘገበው የቴምፕሬቸር መጠን አነስተኛ ነው ማለት ነው። እሱም ከ20 ዲግሪ ሴንቲግሬድ በታች ነው። ክላይሜት ኢዝ ፋቮራብል ፎር ባዮቲክ ላይፍ ማለት ነው። እዛ አካባቢ ያለው ክላይሜት ህይወት ላላቸው ነገሮች አመቺ የሚባል ነው ማለት ነው። ህይወት ያላቸው ነገሮች እዛ አካባቢ ሰርቫይቭ ማድረግ መኖር የሚችሉበት ነው ማለት ነው። ሬኒፊድ አግሪካልቸር ኢዝ ፖሲብል ማለት እንግዲህ ሞዴሬት ኤንድ ሃይ አማውንት ኦፍ ሬኒፎል አለ ብለን የለ በዛም ደግሞ አግሪካልቸሩ ግብርናውን በዝናብ ላይ የተመሰረተ ነው። እዛ አካባቢ ፍሪ ፍሮም ትሮፒካል ዲዚዝ ከትሮፒካል ዲዚዝ ፍሪ ነው። አትራክቲቭ ፎር ሂውማን ሃቢቴሽን ኤንድ ዴንስሊ ሰትልድ ማለት ነው። እዛ አካባቢ ሰዎች ለመኖር የሚስብ ለሰዎች መስህብ የሆነና እንዲሁም ደግሞ እዛ አካባቢ ሰዎች ተጠጋግተው በጣም በስፋት የሚኖሩበት በብዛት የሚኖሩበት አካባቢ ነው ማለት ነው። ሃይላንድስ ሜካፕ ኒርሊ 56% ኦፍ ዘ ኤሪያ ኦፍ ኢትዮጵያ ማለት ነው። ከፍታማ ቦታ የኢትዮጵያን 56% ይሸፍናል ማለት የተቀረው ፐርሰንት ሎ ላንድ ነው የሚሆነው ማለት ዚስ ኢዝ ፈርዘር ሰብዲቫይደድ ኢንቱ ይሄ ሃይላንድ ደግሞ ድጋሚ ይከፋፈላል። ከ1000 እስከ 2000 ሜትር አቦቭ ሲ ሌቭል ያለው ይሄ ደግሞ 35% የሚይዝ ሲሆን ከ2000 ሜትር ደግሞ በላይ ያሉት ወደ 22% የሚጠጋውን ይይዛሉ ማለት ነው። የሎላንድ ኤሪያዎችን ካራክተር ደግሞ በምናይበት ጊዜ 44% የሚጠጋው የሀገሪቱ ሎላንድ ኤሪያዎች ናቸው ማለት ነው። እነዚህም ደግሞ ምን አይነት ካራክተሪስቲክ ያላቸው የሃይላንዱ የሳም ሊትል ቢት ኢንቨርስ የሆኑና ኦፖዚት የሆነ አሁን ምን አለ ፎር ኤግዛምፕል ፊው አማውንት ኦፍ ሬኒፎል እና ሃይ ቴምፕሬቸር አለ እዛ አካባቢ። ሃየር ፕሪቫለንስ ኦፍ ትሮፒካል ዲዚዝ አለ። ሎወር ፖፕሌሽን ዴንሲቲ አለ። ሙቀቱ ከፍተኛ ነው። እዛ አካባቢ ደግሞ ሰው ፊክስድ ሆኖ ረክቶ የሚኖር ሳይሆን ከቦታ ቦታ የተንቀሳቀሱ ነው እዛ አካባቢ ያሉ ሰዎች የሚኖሩት። ቫስት ፕሌን ላንድስ ፋቮራብል ፎር ኢሪጌሽን ኤንድ አግሪካልቸር እዛ አካባቢ ያለው ሬን ፊድ ሳይሆን በመስኖ የሚተዳደሩ ናቸው። ከባህር ላይ በመስኖ በመጠቀም ነው ማለት ነው የሚተዳደሩ። ዘ ሃይላንድ ኮር ኢዝ ኢንሰርክልድ ባይ ሴሚ አሪድ እና በሎውላንዶች የተከበቡ ናቸው። ዘ ቶፖግራፊ አፌክትስ ይህ ቶፖግራፊ የመሬት አቀማመጡ ክላይሜቱን፣ ግብርናውን፣ የአኗኗር ሁኔታውን፣ የበሽታ እዛ አካባቢ የሚገኙ መገኛዎችን ምናምን ነገር ዲተርማይን አፌክት ያደርጋል ማለት ነው። ሶ ሌላኛው ዘ ፊዚዮግራፊክ ዲቪዥን ኦፍ ኢትዮጵያን ስናይ ፎሎዊንግ ዘ ፎርሜሽን ኦፍ ሪፍት ቫሊ ስሪ ሜጀር ፊዚዮግራፊክ ዩኒትስ ካን ቢ አይደንቲፋይድ ኢን ኢትዮጵያ ማለት ነው።
ሪፍት ቫሊ በመፈጠሩ ከዛ በኋላ ሪፍት ቫሊ በመፈጠሩ ምክንያት ከዛ በኋላ ወደ 3 ፊዚዮግራፊክ ዩኒት ትከፋፈላለች ኢትዮጵያ ማለት ነው። የመጀመሪያው ዘ ዌስተርን ሃይላንድ ኤንድ ሎላንድስ በምዕራብ በኩል የሚገኙ ከፍታና ዝቅታ ቦታዎች አሉ። ዘ ሳውዝ ኢስተርን ኦር ኢስተርን ሃይላንድስ ኤንድ ሎላንድ በደቡብ ምስራቅ ወይ ደግሞ በምስራቅ በኩል የሚገኙ ሃይላንድ እና ሎላንዶች እና ሪፍት ቫሊ ራሱ 3 ቦታ ይከፍሏታል ማለት ነው ኢትዮጵያን። እዚህ ጋር ያለው ኤሪያ አለ፣ እዚህ ጋር ያለው ኤሪያ አለ፣ መሀል ላይ ደግሞ ያለው ሪፍት ቫሊው አለ ማለት ነው። ይሄ ነው ይከፋፍለዋል ያልነው ማለት ነው። የዌስተርን ሃይላንድ እና ሎላንድን ስናይ ፊዚዮሎጂክ ዩኒት ኢንክሉድስ ዘ ኤሪያ ኦፍ ዌስት ኦፍ ዘ ሪፍት ቫሊ ማለት ነው። ከሪፍት ቫሊው በስተ ምስራቅ በኩል ያለውን ኤሪያ ነው ማለት ነው የሚይዘው ማለት ነው ከሪፍት ቫሊው። ኢት ሜክ አፕ አባውት 44% ኦፍ ዘ ኤሪያ ኦፍ ዘ ካንትሪ ማለት ነው። ይህ ሃይ ዘ ዌስተርን ሃይላንድ እና ሎላንዶች የሀገሪቷን 44% የሚሸፍኑ ቦታዎች ናቸው። ኢን ዘ ኢስት ዌስተርን ኢስካርፕመንት ኦፍ ዘ ሪፍት ቫሊ ባውንድ ዌራስ ዌስት ዋርድ ደግሞ ዘ ላንድ ግራጁዋሊ ዲሴንድስ ኢንቱ ዘ ዌስተርን ፉት ሂልስ ኤንድ ሎላንድስ አሎንግ ዘ ሱዳን እና ሳውዝ ሱዳን ቦርደር ወደዛ እየተጠጋ ይሄዳል ማለት ነው፣ በዌስተርን በኩል ያለው ማለት ነው። ዘ ሪጅን ኢዝ ፈርዘር ሰብዲቫይድድ ኢንቱ 4 ግሩፕስ ማለት ነው። ይሄ ደግሞ ኤሪያ ድጋሚ በ4 ግሩፕ ይከፋፈላል። ሃይላንድ ኤሪያው ደግሞ ከዚህ መካከል 76.3% ሲይዝ ኤን 4 ግሩፕስ ኦፍ ሎላንዶቹ ደግሞ ወደ 23.7% ይዛሉ ማለት ነው። እንግዲህ የመጀመሪያው ዌስተርን ሃይላንዶችን ስናይ ትግራይ ፕሌቱ ትግራይ አካባቢ የሚገኙ ከፍታዎችን ስናይ ኢት ኤክስቴንድስ ፍሮም ዘ ተከዜ ጎርጅ ኢን ዘ ሳውዝ ቱ ሴንትራል ኤሪትሪያ። ይህ የትግራይ ፕሌቱ የሚባለው ኤክስቴንድ የሚያደርገው ከየት አንስቶ ነው? ከተገዜ ጎርጅ አንስቶ በስተደቡብ በኩል እስከ ሴንትራል ኤሪትሪያ ሃይላንድ ድረስ ኤክስቴንድ ያደርጋል ማለት ነው። ይህ ሴፓሬትድ ፍሮም ኤሪትሪያ ፕሌቱ ባይ በመረብ ሪቨር ነው ማለት ከኤሪትራ ከፍታዎች ሴፓሬት የሚለየው ማለት ነው። መነሻው የት ነው? ከተከዜ ጎርጅ አንስቶ እስከ ማዕከላዊ ኤሪትራ ድረስ ነው፣ ከፍታ እስከ ሃይላንዶች ድረስ ነው ኤክስቴንድ የሚያደርገው ማለት የትግራይ ፕሌቱ የምንለው። ኢት ኮንስቲቱት አባውት 30% ኦፍ ዘ ሪጅን ኤንድ ሞስት ኦፍ ዘ ላንድ ኢዝ ቢትዊን 1000 ኤንድ 2000 ሜትር አቦቭ ሲ ሌቭል ማለት ነው። ይሄ ምን ያለው ኮንስቲቱት የሚያደርገው 13%ን የዚህን አካባቢ የሚይዘው የትግራይ ፕሌቱ የምንለው ነው ማለት ነው። ከዛ አብዛኞቹ ደግሞ እዛ አካባቢ ያሉት መሬቶች ለአንዱ ከ1000 እስከ 2000 ሜትር አቦቭ ሲ ሌቭል ድረስ ነው ያሉት ማለት ነው። ዘ ራይት ባንክ ትሪቢዩትስ ኦፍ ተከዜ ድሬን ዳይሴክትስ ዘ ፕሌቱ ማለት ይህን ከፍታማ ቦታ ዳይሴክት የሚያደርግ መሀል ላይ ሰንጥቆ የሚያልፈው የተከዜ ገባሮች ወደ ተከዜ የሚፈሱ ናቸው ማለት ነው። ግራናይት ሂልስ ሪጅ ቶፖግራፊን አምባስ ፊውቸርስ ይህን ዘ ሪጅን ምናምን እነዚህ ዘ ሞስት ኮመን ናቸው ማለት ነው። ሃይስት ፒክ ኢንክሉድ እዚህ አካባቢ ያሉት በጣም ከፍታማ የሚባለው ቦታ አንደኛው ማውንት ፂበት የሚባለው ነው። ይህም 3988 ሜትር አቦቭ ሲ ሌቭል ሲሆን ሌላኛው ማውንት አምባላጌ ሲሆን 3291፣ ማውንት አሲምባ ደግሞ የሚባለው ማውንቴን አሲምባ 3248 ሜትርን ይዛል ማለት። ዘ ፌመስ ሞኔስተሪ ኦፍ ደብረ ታቦር ታዋቂ ገዳም እዚህ አካባቢ ያለው ደብረ ታቦር የሚባለው ታልባላንድ ዛት ካን ኦንሊ ክላይምድ ባይ ሮፕ ወደዚህ ተራራ የሚወጣው በገመድ ብቻ ነው ማለት ነው። ይሄ ተራራ እንግዲህ የደብረ ታቦር ገዳም የሚገኝበት አንዱ እዚህ ፕሌቱ ላይ ነው የሚገኘው፣ የትግራይ ፕሌቱ ላይ ነው ማለት ነው። ሌላኛው ኖርዝ ሴንትራል ማሲቭ ሲሆን ዘ ላርጀስት ኢን ዘ ዌስተርን ሃይላንድስ ማለት ነው። በምዕራቡ በኩል ከሚገኙ ሃይላንዶች መካከል ላርጀስት የሚባለው ይሄ ነው ማለት ነው። ሶ ማች ኦፍ ኢትስ ኖርዘርን ኤንድ ሳውዘርን ሊሚት ፎሎስ ዘ አባይ ኤንድ ተከዜ ጎርጅ ማለት ነው። በስተ ሰሜን በኩል ያለው እና በስተ ደቡብ በኩል ያለው ሊሚቱ የአባይና የተከዜ ጎርጅ ላይ ነው ማለት ነው። እስከዛ ድረስ ነው ሊሚቱ የሚሄደው። አባይን ተከዜን ዜር ትሪቢዩተሪስ ሃቭ ከት ኢንቱ ዚስ ሪጅን ኤ ሜዝ ኦፍ ጎርጅ ስቲፕ ሳይድ ሪቨር ቫሊ ዲቫይዲንግ ዘ ላንድስ ኢንቱ መኒ አይዞሌትድ ፕሌቱ ብሎክስ ቴብል ላንድስ ኤንድ አዘር ሪጊ ሰርፌስ ፎርምስ እኚህ ዳይሴክት የሚያደርጉ ናቸው። ከት እያደርጉ የሚያልፉት እና አባይ ተከዜ እነዚህ ገባሮቹ ናቸው ማለት ነው በዚህ ፕሌቱ ላይ የሚያልፉት። ኢን ኢትስ ሴንትራል ፓርት ዘ ፊዚዮግራፊክ ዩኒትስ ኦልሶ አኮሞዴትስ ሌክ ጣና ባዚን ሰራውንድድ ባይ ፕሌንስ ኦፍ ፎገራ ኤንድ ደምቢያ ኢን ዘ ኖርዘርን ኤንድ
አንአፕላንድ ፕሌን ኢን ኢትስ ሳውዝ። እነዚህ ነገሮች በሴንትራል ፓርት ላይ ምን ይገኛል? ሌክ ጣናን ይዛል። መሀል አካባቢ ሌክ ጣናን ይዛል። የሌክ ጣናን ባዚን ሰራውንድድ ባይ ፕሌንስ ኦፍ በፎገራ ፕሌኖች በደንቢያ እነዚህን በስተሰሜን በኩል ይይዛል ማለት 58% ኦፍ ዘ ሪጅን ኢዝ አን አልቲቲዩድ ኦፍ 58% የሚጠጋ የዚህ አካባቢ ከፍታው ስንት ነው? ከ2000 ሜትር በላይ ነው ማለት ከ2000 ሜትር በላይ ነው እዚህ አካባቢ የሚገኘው 58% የሚጠጋው ኤሪያው ሜኪንግ ኢት ዘ ኔክስት ሸዋን ፕሌቱ ዘ ሰከንድ ሃይስት ፊዚዮግራፊክ ዲቪዥን ማለት ነው። የሸዋን ፕሌቱን በመቀጠል ሁለተኛው ሃይስት ፕሌቱ ያደርገዋል ማለት ዘ ሪጅን ኮንሲስትስ ኦፍ ጎንደር፣ ወሎ ኤንድ ጎጃም ማሲቮችን ይዛል። በጎንደር በወሎ እና በጎጃም ላይ የሚገኙ ማሲቮችን ይይዛል ማለት ነው። ይሄም አውት ኦፍ 26 ማውንቴንስ ፒክ ዊዝ አልቲቲዩድ ኦፍ ሞር ዛን 40,000 ሜትርስ ኢን ኢትዮጵያ 19 ማውንቴን ፒክስ አር ፋውንድ ኢን ዚስ ፊዚዮግራፊክ ዩኒት ማለት ነው። ኢትዮጵያ ስር የሚገኙ 26 ከሚጠጉ ተራሮች መካከል ከ4000 ሜትር በላይ የሆኑ 26 ተራሮች መካከል 19ኙ የሚገኙት በዚህኛው ማሲቭ ላይ ነው ማለት ነው። ከነዚህ መካከል ለምሳሌ የተወሰኑትን ያህል የሀገራችን ትልቁ ነው ራስ ዳሽን 4620 ሜትር አቦቭ ሲ ሌቭል የሆነ የሚገኘው እዚህ ነው። ማውንቴን ወይኖባር ኦር አንኳ የሚባለው 4462፣ ማውንት ቅዱስ ያሬድ የሚባለው 4453 እና ማውንቴን ቦዋይት የሚባለው 4437 በሰሜን ማውንቴን ሲስተም ላይ የሚገኘው ማውንት ጉና የሚባለው 4231 ሜትር አቦቭ ሲ ሌቭል በደብረ ታቦር ማውንቴን ሲስተም ላይ የሚገኘው አቡነ ዮሴፍ ደግሞ 4260 ሜትር አቦቭ ሲ ሌቭል ኢን ዘ ላስታ ሃይላንድስ ኦፍ ወሎ ኤንድ ማውንት ብርሃን ደግሞ 4154 ሜትር አቦቭ ሲ ሌቭል ኢን ጮኬ ማውንቴን ሲስተም ኢን ጎጃም በዚህ ኤሪያ ነው የሚገኙት ማለት ነው። ሶ ዘ ማውንቴን ሲስተም ኢን ጎንደር ኤንድ ጎጃም አር ሴፓሬትድ ፍሮም ዘ ኤስተርን ግሩፕ ኦፍ ማውንቴን ኢን ወሎ ባይ ኢምፐርሜብል ኤንድ ዲፕ ጎርጅስ ማለት እነዚህ በጎንደርና በጎጃም መካከል አካባቢ የሚገኙ ማውንቴን ሲስተሞች በስተ ምስራቅ በኩል ከሚገኙ ማውንቴኖች ሴፓሬት የሚሆኑ በምንድን ነው? በዲፕ ጎርጆች ናቸው ማለት ኢንፈንትሬብል እና በዲፕ ጎርጆች ነው። አት ዋን ፖይንት ዞ ዘ አር ኮኔክትድ ባይ የእጁ ዋልዳ ደላንታ በዚህ ኮኔክት ይደረጋሉ። ይህን ላንድ ብሪጅ በተሰራ በድልድይ በእነዚህ ሁለቱ ኮኔክት ይደረጋሉ ማለት ነው። ሶ ዚስ ላንድ ብሪጅ ሃስ ቢን ሲግኒፊካንት ኢን ሂስትሪ ማለት በጣም በታሪክ ትልቅ ቦታ የሚሰጠው ነው። ኢት ሰርቭድ አስ ሩት ፎር ፔኔትሬሽን ባይ ቱርኮች እነ ፖርቹጊዞች እና ጣሊያኖች እንዲገቡ ምክንያት ሆኗል ማለት ይሄ የእጅ ወላንዳ ደላንታ የምንለው ብሪጁ ማለት ነው። ዘወረታ ደብረ ታቦር ወልዲያ ሮድስ ኮንስትራክተድ ቱ ሊንክ ዘ ኖርዝ ዌስት ሪጅን ዊዝ አሰብ ስሩ ወልዲያ ኤንድ ደሴ ቱክ አድቫንቴጅ የዚህን ብሪጅ አድቫንቴጅ ወስደዋል ማለት ነው። ሌላኛው ደግሞ ሸዋ ፕሌት ወር ሴንትራል ሃይላንድ ሲሆን ዘሸዋን ፕሌት ኢዝ ባውንድድ ባይ በሪፍት ቫሊ ባውንድ በምስራቅ በኩል በሪፍት ቫሊ ባውንድ ሲሆን የተያያዘ የተከበበ ሲሆን ኢን ሳውዝ ኢስት ደግሞ ባይ አባይ ጎርጅስ ኢን ኢትስ ኖርዝ ዌስት ኤንድ ዌስተርን ሊሚት ደግሞ ኦሞ ጎርጅ ኢን ደ ሳውዝ እና ዌስት በእነዚህ ተይዟል። ኦኮፓይ ዘ ሴንትራል ጂኦግራፊካል ፖዚሽን ኢትዮጵያ ነው። በሀገሪቷ ሴንትራል ላይ ያሉ ጂኦግራፊካል ፖዚሽኖችን የያዘ ነው የሸዋን ፕሌቱ የሚባለው ማለት ነው። ዘ ሸዋ ፕሌት ኢዝ ዘ ስሞለስት ኦፍ ዘ ዌስተርን ሃይላንድስ ማለት ነው። በስተ ምዕራብ ከሚገኙ ሃይላንዶች መካከል ዘ ስሞለስት የሚባለው ይህ ሸዋን ፕሌቱ ነው። 11% ብቻ ስለያዘ ማለት ነው። በመጠን አነስተኛ የሆኑት ማለት ነው። ሶ ኒርሊ 3/4 ኦፍ ኢትስ ኤሪያ ኢዝ አት አልቲቱድ ኦፍ ሞር ዛን 2000 ሜትርስ ማለት ነው። 3/4 የሚሆነው እዚህ አካባቢ የሚገኙ ከፍታቸው ከ2000 ሜትር በላይ ናቸው ማለት ነው። አዝ ዘ ላርጀስት ፕሮፖርሽን ኦፍ ኢሊቬትድ ግራውንድስ ማለት በጣም ከፍታ ያለበት ቦታ የሚገኘው እዚሁ ነው ማለት። ዘ ሸዋ ፕሌቱ ኢዝ ድሬንድ ኦር ዳይሴክትድ outwards in all direction by tributaries of አባይ ኦሞ ኤንድ አዋሽ ማለት ኢትስ ፎርምስ ወተር ዲቫይድስ ፎር ዘ ስሪ ሪቨር ባዚን ማለት ነው። ይሄ ሸዋ ፕሌቱ ደግሞ ዳይሴክቶር የሚያቋርጡት የተለያዩ ውሃ ፍሰቶች አሉ። ወደ አባይ ወደ ኦሞን ወደ አዋሽ ገባር የሆኑ ውሃዎች በዚህ በኩል ይፈሳሉ ማለት ነው። ሶ ኢትስ ፎርምስ የወተር ዲቫይድ ፎር ዘ ስሪ ሪቨር ባዚኖች አሉ ማለት ነው። ዘ ሃይስት ማውንቴን ኢን ዘ ሸዋ ፕሌቱ ኢዝ ማውንት አቡዬ መዳ የሚባለው ሲሆን 4000 ሜትር አቦቭ ሲ ሌቭል ይሆናል። ኢን ኖርዘርን ሸዋ በሰሜን ሸዋ ማውንቴን ጉራጌ የሚባል ደግሞ ኢን ሳውዝ ኢዝ 3721 ሜትር ከፍታ አለው ማለት ነው። ሌላኛው ዘ ሳውዝ ዌስተርን ሃይላንድ ሲሆን ዚስ ፊዚዮግራፊክ ሰብ ዲቪዥንስ ኮንሲስትስ ኦፍ ይሄ ምን ይዛል?
የወለጋን፣ የኢሉባቡር፣ የጅማን፣ የከፋን፣ የጋሞንና የጎፋን ምን ይዛል? ፊዚዮግራፊክ ሰብዲ ሃይላንዶችን ይዛል ማለት ነው። ከፍታዎችን ይዛል። ሶ ዘ ሪጅን ኢዝ ሴፓሬትድ ፍሮም ዘ አጀሰንት ሃይላንድስ ባይ በአባይና በኦሞ ሪቨር ነው ከአጀሰንት ከሚገኙ ሃይላንዶች የሚለየው ማለት ነው። ኢት አካውንትስ ፎር 22% ኦፍ ዘ ኤሪያ ኦፍ ዘ ሪጅን 22.7% ኦፍ የዚህን አካባቢ የሚይዝ ሲሆን ዘ ሰከንድ ላርጀስት የሚባለው ይሄ ነው ማለት ነው። አባውት 70% ኦፍ ኢትስ ኤሪያ ላይንስ ከ1000 እስከ 2000 ሜትር ከፍታ በላይ ነው። 70% የሚጠጋ እዚህ አካባቢ ያለው ቦታ። ሳውዝ ዌስተርን ፕሌቱ ዘ ዌተስት ነው። በስተ ደቡብ ምዕራብ በኩል የሚገኘው በጣም ቀዝቃዛ የሚባለው የኢትዮጵያ ክፍል እዛ አካባቢ ነው ማለት ነው። ኢትስ ድሬንድ ባይ ትሪቢዩተሮች በአባይ፣ በባሮ፣ በአኮቦ እና በጊቤ እና በኦሞ ሪቨር ገባሮች ድሬንድ ወደዛ አካባቢ ይፈሳሉ ማለት ነው። ሶ ሞስት ዳይሴክትድ ኤንድ ሪጊድ ቴሪያን ነው። አኮሞዴትስ ዘ ሞስት ኒውመረስ ኤንድ ዳይቨርስ ኢትኒክ ሊንጉስቲክ ግሩፕ ኢን ኢትዮጵያ የሚገኙትም በዚህ ሃይላንድ አካባቢ ነው ማለት ነው። ዊዝ ሄት ኦፍ 4200 ሜትርስ አቦቭ ሲ ሌቭል ጉጌ ማውንቴን ኢዝ ዘ ሃይስት ፒክ ነው እዚህ አካባቢ ማለት ነው። ሶ ዌስተርን ሎላንድ ሲሆን ሌላኞቹ ደግሞ ዜራርስ ዌስተርን ፉትሂልስ ኤንድ ቦርደር ፕሌንስ ኤክስቴንዲንግ ፍሮም ዌስተርን ትግራይ ኢን ዘ ኖርዝ ቱ ሳውዘርን ኦሞ ኢን ዘ ሳውዝ ማለት ነው። በስተሰሜን በኩል ከምዕራብ ትግራይ አንስቶ በስተደቡብ በኩል ደግሞ ከደቡብ ኦሞ አንስቶ ኤክስቴንድ ያደርጋሉ ማለት ነው። ሪጅስ ኦር ፓርትስ ኦፍ ዘ ሃይላንድስ ፕሮትሩድስ ኢንቱ የሃይላንዶቹ ፓርት ወደ ምን ፕሮትሩድ ያደርጋሉ? ወደ ሎውላንዶቹ እየገቡ ይመጣሉ። ኢንተራፕቲንግ ዜር ኮንቲኒቲያቸውን ኢንተራፕት ያደርጋሉ። ሎውላንድ ሆኖ እንዳይቀጥሉ መሀል መሀል ላይ ሃይላንዶች ይገባሉ፣ ተራራዎች፣ ከፍታዎች ይገባሉ ማለት ዘ ሜክ 11% ኦፍ ዘ ኤሪያ ኦፍ ፊዚዮግራፊክ ሪጅን ያደርጋሉ። ጀነራል ኤሊቬሽን ሬንጅ ፍሮም ከ500 እስከ 1000 ሜትር አቦቭ ሲ ሌቭል ድረስ ያለውን ይዛሉ ማለት ሰብ ዲቫይደድ ኢንቱ 4 ባይ ዘ ፕሮትሩዲንግ ሪጅ በአራት ይከፈላሉ። ይህ ተከዜ ሎውላንድስ፣ አባይ ዲንደር ሎውላንድስ፣ ባሮ ሎውላንድስ እና ጊቤ ሎውላንድስ ተብሎ በአራት ይከፈላሉ ማለት ነው። ኤክሰፕት ባሮ ሎውላንድስ ኢትስ ካራክተራይዝድ ባይ አሪድ እና ሴሚ አሪድ ኮንዲሽኖች አሉ። ዶሚኔትድ ባይ ፓስቶራል በሆኑ ኦር ሴሚ ፓስቶራል አክቲቪቲ እነዚህ እንስሳ በማርባት ነው እዛ አካባቢ የሚገኙ ሰዎች የሚኖሩት ማለት ነው። ሲንስ 1 or 2 ሪቨርስ ክሮስስ ኦል ዘ ሎውላንድስ ኢሪጌሽን አግሪካልቸር ኢዝ ሃይሊ ፊዚብል ማለት ነው። አንድ ወይ ደግሞ ሁለት ሪቨሮች በዚህ አካባቢ ክሮስ ስለሚያደርጉ በመስኖ ግብርናን ማስኬድ ይቻላል ማለት ነው እዛ አካባቢ። ኢን ዘ ዌስተርን ሎውላንድስ ዴር አር ስሞል በት ኢምፖርታንት ታውኖች አሉ። በስተምዕራብ የሚገኙ ሎውላንዶች እነ ሁመራ፣ መተማ፣ ኦምዳላ፣ ኩርማክ እና ጋምቤላ የሚባሉ እነዚህ ከተሞች አሉ በዛ አካባቢ የሚገኙ ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እንጠይቃለን። በቀጣይ ፓርት እስክንገናኝ መልካም ጊዜ ይሁንላችሁ።